አንድ ነገር ልብ በል። ቆይ አንዴ ማለት ነው የሆዴን ላውራ በእናትሽ የሆዴን ላውራ ተቃጥያለሁ። ሙቤት ፈቅድልኛለህ ወንድሜ? አክብሬ ነው የገባሁት። ቴንክ ዩ። እቺ ሴት ማለት ነው ማንም ሰው እንደዛ አይነት ወሮ በላ አውሬ ሰውን በስሂር የሚያሳብድ ሰውን በስሂር ከስራ የሚያፈናቅል ሰው ማቀፍ የለበትም። አንደኛ ኦሮሞን አትወክልም። ኦሮሞ ሲጀመር አያውቃትም። ኦሮሞ እንደዛ አይነት በስሂር በትብተባ በተንኮል በሸር የሚተዳደር ማህበረሰብ አይደለም። እኛን አትወክልም፣ እኛን አትመስልም። ፈርስት ኦፍ ኦል ማለት ነው። ሌላው ደግሞ አንድ ሴት ምስኪን እንደራሷ ሴት የሆነች ሴት እየሰራች በክብር በምትኖርበት ሀገር ሙባረክ አይደለችም እየሰራች ተከብራ በምትኖርበት ሀገር ሱሱ ሁማኔር ነው የሚለው። እሺ ሱሱ ሁማኔር ነው የሚለው። ስሟ ሱሱ ሁማኔር እናቀጫ በአማርኛ ነው አይደል? አውሪ አንቺ አውሪ እናቴ። ተዋርዳ በሰው ሀገር በክብር የምትመላለስበትን ሀገር ተዋርዳ እንደ ውሻ ነው ተጥላ እስር ቤት ውስጥ ተቆልፎባት የልጇ ጠረን እየናፈቃት ታስራ ኢትዮጵያ የገባችው በገነት ጠንቋያ ነው። ጥቁር ዶሮ ቀላቢ የሰው እንባ ግብር አድርጋ የምትኖር በየቤቱ የሚፈሰው እያንዳንዱ አንበሳ የሰው ደም ነው፣ የሰው ታሪክ ነው፣ የሰው ደስታ፣ የሰው ሁሉ ነገር ነው። ገንዘብ ጭምር ሰላቢ ናት። እቺ የሰው ገንዘብ በመሰለብ የምትታወቅ ናት። ገነት ማለት ነው። በቻለችው ሰውን የምታስፈራረው በጥንቁልና ነው። ጥንቁልና ምንም ኃይል የለውም የሰው ልጅ ላይ። እኛን የሚጠብቀን እግዚአብሔር ነው። እኛን የሚጠብቀን እሷ የተማመነችው በጥቁር አህያና ጥቋቁር በሆኑ ነገሮች ነው ተመክታ ምስኪኖችን የምትበድለው። ቤሩት ላይ መታወቂያ የሌላቸው ሰዎች ማለት ነው ፈርተዋት ተበድለው ተገፍተው መናገር አፋቸውን በጥቁር ዶሮ ዘግታ ሱሱን እኮ ልታሳብዳት እግዚአብሔር ስለጠበቃት ነው። ጓደኛዋ መርዙን አልጨምርም በፍጹም ብላ እግዚአብሔር ነው ያቺን ሴት ያንን መድኃኒት እንዳጨምር አድርጎ አስደፍቷት ዛሬ ላይ ሱሱ ቆማ ለመሄዷ አንተ እህት አለክ፣ ሚስት አለክ፣ ልጅ አለክ። ኦኬ ሴት ልጅ እንዲህ ስትደረግ ደግሞ ቆመን አናይም። ማንም ተቀባይነት የለውም። እንደዚህ እህቷን እንደ ውሻ አስጠርዛ ኢትዮጵያ አስልካ አሁን በምን ፊቷን ኦሮሞ ነኝ የምትለው? ኦሮሞ አውሬ የለውም። እንደዚህ አይነት ኦሮሞ አይቼም ሰምቼም አላቅም። እኔ በኦሮሚያ ክልል ነው ተወልጄ ያደግኩት። ኦሮሞ ጠንቋይን፣ በዳይን፣ ገፊን የሰውን ሀቅ የሚበላን አቅፎ አያቅም፣ ወደፊትም አያቅፍም። ኦሮሞ አስታራቂ ነው። ኦሮሞ ሰው አቃፊ ነው። አውሬ እንደሷ ቆሻሻ አውሬ ግን በሴት ደም በሴት እንባ እየገበረች የምትኖር ሴት አያቅፍም። ተቀባይነት የላትም። ገነት እያንዳንዱ የምትረጨው አንበሳ የሰው ደም ነው፣ የሰው ቆዳ ነው። የምታየው አንበሳ ከሰው የተሰራ ነው። ለኔ በተለይ ከሱሱ ከሴትነቷ ከክብሯ ከሞራሏ ከዓላማዋ ተገፎ የተሰራ አንበሳ ነው። ሱሱ እዚህ ስር ካለሽ ፍላወር ወርወሪ፣ ከሌለሽ ደግሞ ሼር አድርጉላት። ሱሱ ስለዚህ የትም ቦታ ተበደለችው እህታችን እንክሳለን እኛ የትም ቦታ ወንበር አይኖርሽም። ገነት ማለት ነው። ትሰሚኛለሽ? ገነት የትም ቦታ ወንበር አይሳብልሽም። በፈጣሪ ደጅም ሂጂ የፈለግሽው ጥቁር አህያ ትተሽ ጥቁር ፈረስ አስገንብተሽ ብታመጪ ወንበር አይኖርሽም። ዋጭው የሱሱ አምላክ አይተኛም። ጥቁር በግ በቁሙ ብትቀብሪ ማንም ላይ ኃይል የለውም። ያንቺ ጥቁር ዶሮ ያትርፍሽ፣ ያንቺ ጥቁር አህያ ያትርፍሽ። እስቲ ያውጣሽ። ተዋርደሻል። በሄድሽበት አንገት ደፍተሻል። በሄድሽበት ወንበር አጥተሻል። መጥተሽ ኦሮሞ ስር ልትደበቂ። ኦሮሞ እንዲያለ ቆሻሻ አያቅፍም፣ ያዋርዳል። አዋርዶ ክብር እንኳን ቢኖርሽ ክብርሽን አዋርዶ ነው የሚያባርሽ። ቢኮዝ ጠንቋይ ነሽ። ኦሮሞ ጠንቋይ የለውም፣ አያቅም ጥንቁልናን። በፈጣሪ ነው የሚያምነው፣ በእግዚአብሔር ነው የሚያምነው። እንደ አንቺ አይነት ጠንቋይ አይተን አናቅም። በሴት እንባ የሚደሰት ልጅ አለሽ። በባንጋሊ ወንድ ተማምነሽ ያስወጣሽ መጥቶሱ ዛሬ ኦሮሞ ስር የመጣሽው እዛም እዚህም እንዳበደው ሸምትል ከሰከሽው የሰው ደም ነው፣ የሰው እንባ ነው፣ የሱሱ እናት እንባ ነው። ዋጋ የሚያስከፍልሽ ትከፍያለሽ። ደግሞ ሙባረክ ከሀቅ ጋር የሚቆም ወንድ ነው። እኔ ሳቀው ሙባረክ እንባ አባሽ ነው፣ እንደ ሀቢባ የወንድ እንባ አባሽ። እኔም ማቀው ሙባረክ ይሄ ነው። እንዳንቺ ውሸት የሚደብቅ ውሸት የሚሸሽግ በአንበሳ የሚደለል በአንበሳ የሰው እንባ የሚሸሽግ ወንድም አይደለም ሙባረክ። ዋጭው። እኔ ሙባረክን በዚህ ነው ማቀው፣ በጀግንነቱ ነው ማቀው። እራሱን መስዋዕት እየታመመ እንኳን ህመሙን ደብቆ ሴቶች ሲረዳ ነው ማቀው። እንዳንቺ አይነት ውሻ ግን ጥቁር አይጥና ጥቁር አሞራ ይዞ መጥቶ አንበሳ እየሰጠ ያንቺ ጥቁር አንበሳ ያድንሽ፣ ያንቺ ጥቁር ያድንሽ፣ ያድንሽ። አንቺ ጠንቋይ ማለት ነው። ያንቺ ጥንቁልና
ገና ይገለብጥሻል፣ ትገለበጫለሽ። እያንዳንዷ የምትዘሪያት አንበሳ ትበላሻለች። ወራዳ፣ የሴት ወራዳ ማለት ነው። ሴት ሆነሽ ሴትን ያስለቀሽ የሰማይ አምላክ ይፈርድብሻል። የአንቺ ጥቁር በሬ ይምጣና ይፍረድልሽ። አሁን በቤትሽ የሰራሽውን ሰርተሽ ምስኪን አስለቀቅ። ተይ በእናትሽ፣ እኔ ተቃጥያለሁ። ለዚች ለሱሱ ተቃጥያለሁ። ልጨርስ አርሬያለሁ። አንጀት አሯል። አንደኛ ነገር ደግሞ ማለት ነው በጊፍት እየሰጠሽ እያስፈራራሻቸው ይቅርታ በሉ ብለሽ ይቅርታ እኔ የእግዚአብሔር እንኳን የሱሱ ፎቶ አንሺ ማሬ የደቀ መዛሙርት እግር አጥቧል እያልሽ ማለት ነው። ጥቁር ዶሮሽ ማለት ነው። የአንቺ ጥቁር ዶሮና የአንቺ ጥቁር በግ ኃይል ካለው ለምን ሰው ትለማመጫለሽ? እውነት የአንቺ ጥቁር ቁራ ምትቀልቢ ጥቁር ቁራ ጥቁር እባብ ለምን አይሰራልሽም? ለምን ከሸፈ? ለአንቺ ሲሆን ለምን አይሰራም? ልብ አለሽ ነኛ እኔም የዜጋ ምስት ነኝ። እኔም የዜጋ ምስት ነኝ። ነይ ወንድ ኮንሽ ነይ ነይ ንኪ ነይ እስቲ ወንድ ኮንሽ እቺ ማታታም አንቺ ማታሽን ማታሽ በሴት ነኝ እኔ ተበቀለላችሁ ሴትን ሴት ነኝ እኔ በፍጹም እመቤቴ ሙባረክ እውነት እኛ አረናል። ሴት ስትነካ አንፈቅድም። ወንድ እንኳን ለሴት በሚቆምበት ዘመን ሴት አውሬ ሆና ስትነሳ አንሰማትም። አትኖርም። ቦታ የለሽም። አማራ ወንበር አይሰጥሽም። ትግሬ ወንበር አይሰጥሽም። ኦሮሞ ወንበር አይሰጥሽም። ቢኮዝ ጠንቋይ ነሽ። ለጥንቁልና የሚሰግድ የለም። ሁሉም የራሱ ፈጣሪ አለው። አንቺ እዛው ጥቁር ዶሮሽን ቀልቢ። ያንቺ ጥቁር ዶሮ ያድንሽ አልኩሽ እኮ ያውጣሽ። ገና ዋጋ ትከፍያለሽ። ገና ይቅርታ እንኳን ለማለት ይረፍድብሻል። የይቅርታ ሰዓት፣ የይቅርታ ደቂቃ ታጫለሽ። አንቺ የጥቁር ዶሮ ሚስት ማለት ነው። ንገሪኝ ካልሽ አንቺ የጥቁር ዶሮ ሚስት ባልሽ ያውጣሽ፣ ያትርፍሻው። ማንም አያቀኝም ብለሽ ኦሮሞ ስለተደበቂ። ኦሮሞ አውሬ አይደብቅም። ኦሮሞ ሰው ባሊታ አይደብቅም። ጥቁር ዶሮ ቀላቢ አይደብቅም። ኦሮሞ አይደብቅም። እሱ ፈጣሪ አለው። ፈጣሪ ዋቀ የሚባል ፈጣሪ አለው። ሴት እያስለቀሽ ህፃን ልጅ የሱሱ ህፃን ልጅ እናቱን ናፍቆ ትምህርት ቤት ናት ተብሎ እኮ ሸውደውት እኮ ነው እስር ቤት መሆኗን ሳያቅ በአራት በሮች የተዘጋ ሰንሰለት እጇ ላይ ያስቀመጠች እኮ አሳነች። ሱሱ እኮ ናት የታሰረች የተበደለችው። ጥቁር ዶሮ የታረደባት እኮ ጥቁር ዶሮና ጥቁር በግ የተገበረባት እኮ ሱሱ ናት። ምስኪኗ አላህና ሻክልች። ማንም ወንበር አይሰጥሽም። ማንም ሰው እኔ ሴት ነኝ፣ ከሴት ጎን ነኝ። በጥንቁልና ምንም ማሸነፍ አትችይም። እኛ የምናምነው አምላክ ከጥንቁልና በላይ ነው። አንቺ ከዶሮች በላይ ነው። ሂጂ የፈለግሽውን ነገር አድርጊ። እስቲ አንቺ እውነት ጥንቁልናሽ ያ ጥቁር ዶሮሽ ስራ የሚሰራ ከሆነ አሳይን። እውነትም ጥቁር ዶሮሽ አይላለሁ። እውነትም ይሰራል። የምታስቀብሪው በቁም አህያ የምታስቀብሪው ያድንሽ። ይሄውን ያለውልሽ ነይ እኔ ነይ ትቻለሽ፣ ሞክሪ። ምስኪኑ ላይ ኃይል አለሽ። ዝም የምታስቢው በአንበሳ ነው። እንዳንቺ አይነት ጠንቋይ ነው በአንበሳ ዝም የሚለው። እንዳንቺ አይነት ዝም የሚለው። ሂጂበት ማሪ ሂጂበት። ሙቤ ይኸውልህ አንድ ልብኔን እያለች እዚህ እኔ ያለሁበት አካባቢ ማለት ነው መናገር የምትፈልገው ነገር አለ፣ የምታውቀው ነገር ስላለች ማለት ነው። በአረብኛ ነው እሺ የምትናገረው ያለው። مرحبا. يلا قولي. قول ايه اوكي. هيدي اسمها جنت، عايشة بلبنان، بتشغل البنات بالدعارة وبهيك امور يعني، ونحن كلبنانية بدنا نظهرها من لبنان، بدنا نكون كلنا صوت سوسو. ሙባረክ ያለችውን ሰምታታል? እስኪ ፍቱልኝ። የትርጉም ያለ ሼር ገነት የምትባለው እህቶቻችንን ለሴተኛ ዳሪነት ነው የምትጠቀምባቸው እና አሁንም ወደፊትም ከሱሱ አጠገብ እንሁን ነው የምትለው። እና ሙቤ ሲቀጥል አንድ ነገር ነው መናገር የምፈልገው። ይኸውልህ አንድ ሰውን አንድ እናትን የአንድ ልጅ እናትን ሙባረክ ሪካርድ እኮ አይደለም፣ ሴትዮዋ ራሷ ናት የምታወራው። ሪካርድ አይደለም። ሴትዮዋ ማን ናት? እዚህ ሀገር ዜጋ ናት። ሙባረክ እዚህ ሀገር ዜጋ ናት። እሺ አንድ ሚውቱን ክፈቺና ወይ አንተ አናግሪው።
አይሚቹ ሙቤ ይኸውልህ የዚህ ሀገር ዜጋ ናት። እኔ አካባቢ ያሉ ስለሷ የሚያውቁ ናቸው። እነዚህ አሁን የምትናገረው ለሱሱ ድምጽ እንሆናታለን። ገነት የምትባለውን በሽርሙጥና ሴቶቻችንን ስለምታስተዳድር ስለምትሸጥ ለወንዶች ስለምትሸጥ ከዚህ ሀገር ድምጽ ሆነን እኛ ከልብኔንዬ ድምጽ ሆነን ከዚህ ሀገር እናስወጣታለን እያለች ነው። ለአረቦች ንገሩ። እኛ በኤምባሲ በኩል እንተዋለን። በኤምባሲ በኩል የሰው ነፍስ አለባት እየተባለ ነው። እጇ ላይ የሰው ነፍስ አለ እየተባለ ነው። ኮፕሊንግ ሼር አድርጉ። እኛ ጩኸን የማናደርገው ነገር የለም። ሚዲያ ላይ ባሉ እስከ መጨረሻ ነው የምንጋዘው። መዳም እንደዚህ የምትለው ሊብናን ያላችሁ ኢትዮጵያውያን በሙሉ ማለት ነው ተሰብስባችሁ እቺ ነገት ከዛ ወጣ ወደ ኢትዮጵያ እንድገባልን ማስደረግ አለባችሁ። ለመዳሞች ንገሩ፣ ለመዳሞች ንገሩ። ሁሉንም አፋዘግታለች ሙቤ ምስኪን ወንድሜ፣ ሁሉንም ማለት ነው በጥንቆላ በጥቁር ዶሮ እያስፈራረች እኮ አፋዘግታለች። ማን ይናገር? ምስኪን እኮ አይናገርም። ስራ ያለው ምን ብሎ ይናገራል? እሷ እኮ የሌለባት ነገር የእሷ ታሪክ ማለት ነው ሙቤ ተወርቶ የሚያልቅ አይደል፣ ተነግሮ የሚያልቅ አይደለም የእሷ ስራ። እስቲ ባሌን ያልሹ ያተርፍሻል። እንግዲህ ያትርፍሽ። የሱስ አምላክ አይተኛም። ሱብሃነክ ያ ረቢ ይበቀልሻል። አንጀታችን እንዳሳረርሽ ያንቺ ጥንቁልና ያደነሽ ማሬ። ለምን ድምጽ አልሆነልሽ? ቤሩት ያለን ወጣቶች እንዳለ ቤሩት ላይ በስደት ላይ ያለን ወረቀት ያላችሁም የሌላችሁም ድምጽ ሆናችሁ ገነት ገና የምትቀመጪበት ወንበር እሳት ሆኖ ይበላሻል። እያንዳንዱ ጠንቋይ ቤት ሄደሽ የገበርሽው ዶሮ ድምጽ አጥቶ ይበላሻል። ወደ አንቺ ነው የሚገለበጠው። የቱም ጥንቁልናሽ አይሰራም ሀቢብቲ። ሌሽ ላንቺ አልሰራም። ሌሽ ላንቺ እንደ አንጀቴን አሰራኝማ አልተዋትም። እቺ ሙባረክ አንጀቴ አሰራው እንደሚሰጠኝ ማለት ነው። ስለሷ መታቁ እየገባችሁ ኢንፎርሜሽን ለኢትዮጵያውያን ስጡ። ሪከርደሮች ሪከርድ እያደረጋችሁ ይሄ አጀንዳ ዛሬ ብቻ የሚቆም ሳይሆን ሁሌ ማለት ነው እየመላለስ። ለምን የመዳም ቤት ምስኪኖች ብዙ ስቃይ እየደረሰባቸው ነው። በሌላ ነገር ኤምባሲ አልደርስ ብሎ እየሞቱ ያሉት መዳሞች ከፎቅ እየወረወሩ ቤት ውስጥ እያስገቡ እንደፈለጉ የሚያደርጉት አንሶ አሁን ደግሞ በራሳችን በኢትዮጵያዊ ሴት እሱንም ደግሞ ብሔርና ብሔር ለማናከስ ሙቤ ወይ አፉ በለኝ። ንግግርን ማቋረጥ አልወድም። ስመጣ ቅድሚያ ስለምሰጠኝ አመሰግናለሁ። እኔ በጣም ተናድጃለሁ በዚህ ሰዓት። ኦብቪየስሊ ይቅርታ፣ አንተንና ማርቆስን ይቅርታ መጠየቅ ፈልጋለሁ። እኔ በጣም አዝናለሁ ለሰው፣ በጣም አዛኝ ነኝ። እቺ ልጅ ይኖራታል፣ ቤተሰብ ይኖራታል። ህይወቷ እንዲበላሽ አልፈልግም። እኔ በጣም ነው ለሰው ማዝነው። ሰው ካልነካኝ ሰው አልነካም። አሁን ግን ላይቭ ገብታ ምን እንዳለች ሪካርድ አድርጌ ልኬልሃለሁ። ቴሌግራም ገብተህ እንድታሰማ እንፈልጋለሁ። አሁኑ ነው እኔ ራሴን ሪካርድ ያደረኩት። ማሜ ዲፈመ ጉዳ ኮሜንቲ በር የሳቱር ተድስ ክፈትና ሁላችንም አንድ ላይ እንስማ። ቆይ ይኸው መጥቶልኛል ቪዲዮ። ሁላችንም እንስማ። ሁላችንም እንስማ። እናንተ ማታውቁትን ጉድ ተናግራለች እሷ። ማታውቁትን ጉድ በጣም እኮ ነው የሚደብረው። ለምን ያን ጊዜ እኔ ስናገር እነሱ ለምናል ለእኔ እኮ ቢያንስ አይ እንደዚህ ሆነ ላቆመላት እንደ ብለው ማመስገን እንጂ የሚገባቸው የእነሱ ልጅ ነሽ አይደል? ነው አይደለም? የእሷ ነው የኔ ነው ኔትወርክ የሚይዘው። ለፊት ትንሽ አስጠጋሙ ቤ ግስንትም ነራ እንዳለሉ ከኛ ምቲ ኑቱ በለስ በቃ ዲፈመ ማሜ ኑበን አሴት ይቅርታ። አንቺም በነገራችን ላይ ይህንን ቁማር የሰራ ሙባረክ ነው። ለምን እንዲያሰራ ደግሞ አውቃለሁ። ይህንን ነገር የላከችው ማናት? በእነ ሀቢባ በኩል ነው ተልኮ የመጣ ይገባል። እነሱ ናቸው ፔጣሉ። እኔ መቼ አውቃለሁ። እኔ ማንም እኔ ላይ ድራማ ሊሰራ አይችልም። ሙባረክ ማን እንደላከው አውቃለሁ። ሙባረክን ማን ይህን ነገር ወላሂ ሀቢባ ጋር ከተገናኘ ቆየን። ጨርስ ብሎ አብዲ ገና አልሰማችሁም። እንዴት አድርጎ እንትን እንዲያስባለ እኔ ቁማሩ በደንብ ይገባል። እዛ ግሩፕ እነማን አሉ በደንብ አውቃለሁ። ማንም ምንም አታመጣ።
እኔ ሲጀመር ጆካዬ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እነሱ ናቸው የጠሩኝ ነይ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያዘኝ አይደለም። እኔ ማንነትሽን አውቄ ነው የቆምኩት። ስለ ብሔር እኔ ነኝም አላልኩም። እኔ ኦሮሞ ነኝም አላልኩም። እኔ ብሔሬ ብዙ ነው። ያሳፍራል። ማንኛውም ገኒ በቃ አትታይ። በእኔ ምክንያት አትታይ። እኔ እና አንቺ በብሔር ምክንያት አይደለም የተገናኘ ነው። አላረግም። እኔ ደስ የሚል የምታደርጊላቸው እኔ ብሔሬ ደግሞ ከነገርኩ ማለት ነው። እኔ ይኸውልህ ብሔሬንም ካልኩ ከኔ አማራ ነኝ። ስሜት ውስጥ ገብቼ ነው ይሄን ነገር ያመጣሁልህ። አሁን ከአሁን በኋላ ሙቤ ምንም ነገር አልከለክልህም። አቢባ ጋር ብትሄድ ምንም ብትፈልግ እኔ ከጎን ነኝ። ጎአሄድ ሂድበት። ፍቃዱን ሰጥቻለሁ። እቺ ልጅ መታ አንተ ጋር ስገባ ምን ብለህ ምን ብለህ ነው ነገረችህ? ምን አለች? አንተ ጋር ስትመጣ ምን ብላ ነው የመጣችው? መቼ ነው? ዛሬ መጀመሪያ ስትመጣ የአማራ ህዝብ ጠላኝ፣ ተደራጁብኝ፣ ተደራጅቶ ስራዬን ሊያበላሹብኝ ነው፣ እኔ ኦሮሞ ነኝ፣ እባካችሁን አትርፉኝ፣ እኔ የእናንተ ልጅ ነኝ ብላ ስንቴ ነው ወረበል ከአባ በአላህ ስም ነው የምልላችሁ። ደጋግማ አስለምናኝ በሲፈን በኩል ሲፈና አቀርባታለሁ እዚህ ጋር በሲፈን እኔ ደግሞ ምን አልኩ? በእናትህ ተናገርልኝ አብዲዬ። ምን አልኩሽ? ማይንድ ጌም እንደዚህ አልኩ። አላህ ማለት ነው ልጄ ላይ አባት አያርገኝ በሰላም ያሳድረኝ። ምን አልኩ? አብዲዬ አልኩት። እነዚህ እርኩሶች አልኩት። እነዚህ እኔ ሴት ልጅ መሳለም አለ። እነዚህ እርኩሶች ወደዚህ እየሄዱ አብሮ ከአማራም ኦሮሞም ትግሬም አብሮ ይኖራል። ግን የሆነ ነገር አጥፍቶ ከተፈረደባቸው ወደ ኦሮሞ ይመጣሉ አልከኝ። አሁን እኔ ፍቃዱን ሙሉ ሰጥቻለሁ። አሌክስ እዚህ ጋር ነው፣ ኪያ አለ፣ ማሜ እዚህ ጋር አለ፣ ቶክቻ መጥቷል። የአማራ ልጆች ይጥርታ አማራ ስለሆነች አይደለም። እኔ አማራ የምትለውን አሁን ነው የሰማሁት። እኔ ኦሮሞ ነኝ፣ ኦሮሞዎች ተሰብሰቡልኝ፣ አማራ ሊያጠፋኝ ነው፣ አማራ ሊገለኝ ነው ብላ አብዲ ቤት ገብቼ እኔ እንደዚህ አይነት ነገር አልቀበልም። ሲጀመር ነይ ብሎ እኔ የብሔርን ነገር ሴንሲቲቭ ነው አላደርግም። ትናንትና አብረሽ ስትኖሪ ኦሮሞ ነኝ አላልሽም። ዛሬ መጥተሽ የኦሮሞን ህዝብ ማንሳት አትችይም፣ የኦሮሞ ህዝብንና የአማራን ህዝብ ማጣላት አትችይም ብዬ ወላሂ የያዝኳት እኔ ነኝ። አንቄ ህዝቡ ይታዘበኛል። አንቄ ማለት ነው። ከእንደዚህ ያለ ነገር ከወጣን ቆየን ውለነበር ቆየን። አማራም ሰው ነው። አማራም እንደ ሰው እኔ ጋር ሙባረክ ጋር አማራም እንደ አማራነቱ ይኑር ይመቸው። ኦሮሞም እንደዛው፣ ጉራጌም፣ ስልጤም የትኛውንም ብሔር አይበልጥም። ወደድክም ጠላህ ሰው ነኝ እኔ፣ እስላም ነኝ እኔ፣ ኢትዮጵያዊ ነኝ እኔ። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጠንብናት ያሉትን ማክራር አልፈለግም እኔ። ሃይማኖቴ ህይወቴ ነው። ከረሱል አልበለጥም። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጥንብናት ብለዋል። ለድሮውንም ራሱ በትርፍ ለተናገርነው ፈጣሪ ይቅር ይበለን፣ ያ ረቢ ይቅር በለን። እቺ አሽቃባጭ ቅድም ስናገር እየዘገባችሁኝ የነበራችሁት አያችሁ አይደል? አሁን ደግሞ አማራ ሆናለች። ነገ ደግሞ ከዛ ተጎልጉላ ስትወጣ ትግሬ ነኝ ትላለች። እቺ ህዝብና ህዝብን በጠንቆላ ልታባላ ነው። አሁን ስለሷ የምታውቀው ኢንፎርሜሽን ንገሩን። እናቴ ቀጤ ሂጂባት። እሺ ለማንኛውም ሙቤ ልጅቷ በጣም ታሪኳ ተነግሮ አያልቅም። ሀቅ ነው የምነግርህ። እኔ በፊትም ብያለሁ፣ ኦሮሞ የዋህ ስለሆነ ኦሮሞ አቃፊ ስለሆነ ሩሩ ሆዳችንን ስለምታውቅ ልትደበቅ መታለች። ግን እግዚአብሔር ደግሞ ምንጊዜም ያዋርዳታል። ቢኮዝ የሰው እንባ አለባት።
የምስኪን ልጅ እንባ አለባት። ሴት ሆና እናት ሆና እህት ሆና አንዲት ምስኪን እህቷን ስደተኛ እህቷን ነው እስር ቤት የከተተችው እቺ ሴት ማለት ነው። በሷን ብሶ ጥንቁልና አልሰራ አለ። ጥንቁልና አላቅፍሻላት። ኦኬ ጥንቁልና አላግዝሻል፣ ፕሮቴክት አላረግሻላት። ጥቁር ዶሮ አልሰራም፣ ጥቁር አህያው አልሰራም፣ ጥቁር ቁራው አልሰራም። ያላት አማራጭ ማን ነው? እዛ ኦሮሞ ነኝ ትላለች፣ እዚህ አማራ ነኝ ትላለች፣ እዚህ ትግሬ ነኝ ትላለች። ስለዚህ እስከ መቼ ነው ያልሆኑትን ሆነናል ብለው በየዋህነታችን የሚጠቀሙብን ነው የኔ ጥያቄ መጀመሪያው። ኦኬ ሰው በመሆኑ ሁሉም ያከብራል። እኔ ሰው ስለሆነ ወዳለሁ። ነገር ግን ጠንቋይ በየትኛው መልኩ ወንበር የለውም ነው የኔ ጥያቄ። ለጠንቋይ ወንበር አልሰጥም። ጠንቋይ እሷ ሱሱ ላይ ካስጠነቆለች ነገ አንተ ላይ ታስጠነቆላለች። ግን ጥንቁልና አንተ ላይ ሰራም ነው ዋናው ነጥብ። ግን ሱሱን እዛ እስር ቤት ስታስገባት በእንትን ነው በፌክ አካውንት ሰው ስለሰደባት ኦኬ የሰደባትን ሰው ላለመጋፈጥ ምኑን ፈርቶ አህያውን ፈርቶ ዳውላውን እንደተባለው ተረቱ ምስኪኗን ሰርቶ አደሯን ለፍቶ አደሯን ሄዳ ከሰሰቻት። እግዚአብሔር ግን ይቆያል እንጂ ምን ጊዜም ከምስኪኖቹ ጋር ነው። እሷ በእስር ቤት አልቀረችም። እግዚአብሔር እስር ቤት ጨለማ ቤት አልተዋትም። ሐቋ አውጥቷታል። የታሰረችውም በራሷ ውሸት ስለማችል በቦጣቃ ሌላ ነው ስራዋ ደግሞ ሌላ ነው። በዛ ምክንያት ነው እስር ቤት ልትቆይ የቻለችው እንጂ ገነት በከሰሰቻት አይደለም። ፍላጎት አልተሟላላትም። ነገር ግን ለምንድን ነው አሁን ዋሽታ ይሄ ሁሉ ማብራሪያ ይቅርታ ለመጠየቅ እንኳን አመት የፈጀባት? ኦኬ እንዴት ወንበር ተሰጣት? እናንተ ማለት እንዴት ሰርጋ ገባች ነው? እንዴት ጆሮ ሰጣችኋት? አንዲት ጠንቋይ ሰውን አፈዝሃለሁ፣ አደነግዝሃለሁ፣ እሰራልሃለሁ ሀቢባን እንኳን በጥንቁልና ልታስወልድ የተነሳ ጀግና ናት። ኦኬ ሙባረክ አንተ አዲስ ነህ። ኦፍ ኮርስ አንድ ሰሞን የሆነ ጫጫታ ላይ ነበርክ። ኦኬ የሆነ ጫጫታ ላይ ነበርክ። ለዛ ምንም አልሰማም። ግን አቢባ ቤት ሁሉ ነገር ተሰምቶ አልቋል። ስለ ጥንቁልና ሰውን አፍዛዥ አደንጋዥ እንደሆነች በመተት ሱሱን ልትገላት እንደነበረ እግዚአብሔር ደግሞ ያቺን ልጅ መርዝ ጨምር የተባለችውን ልጅ እንዳትጨምር አደረጋት። መርዙን እንድደፋ አደረጋት። ኦኬ እንደዛ አይነት ጠንቋይ መቼም አናቅፍም ነው። እኛ መሀል ሊገባ አይችልም። ወንበር ሊሰጠው አይችልም። ክብር አንሰጣትም። ጠንቋይ ነው። አፍዛዥ ነው። ለኔ ክብር የለውም። በሰይጣን የሚተዳደር እኔ በእግዚአብሔር ነው የማምነው። እግዚአብሔር ብቻ ነው በኔ ላይ ኃይል አለው። ሰይጣን እኔ ላይ ኃይል የለውም። ጥቁር ዶሮ እኔ ላይ ኃይል የለውም። አህያ እኔ ላይ ኃይል የለውም። ሱቋን ስከፍት እንኳን ጥቁር ዶሮ አሳርዳ ነው የከፈተችው። ቄራ ናት እሷ። ቄራ ታውቃለህ? ቄራ ነው ደም የሚወደው። ስለዚህ በደም የኖረ ሰው በደም የገነባ ሰው እያንዳንዱ የምሰጠው አንበሳ የምስኪን እንባ ነው፣ የምስኪን ደም ነው። ኦኬ ለምን አድናትም? ጥንቁልና አሁን ለምን እሱ ፓወር አልሆናትም? ለምን አላስከበራትም? ለምን ድምፅ አልሆነላትም? እሷ የተማመነችው አፈዛቸው አደነግዛ ቤሩት ውስጥ ያሉትን እንዳሉ መታወቂያ የሌላቸው አፋቸውን ዘግተው የሚኖሩት ኦኬ እሷን ፈርተው ነው። ማንም ፈርተው ጥንቁልናዋን ትዘጋቸዋለች። ሄዳ አላቱን እሷ ጠንቋይ ቤት ናት። አንተ ዛሬ የሆነ ነገር ተናገር ቡክራ ጠንቋይ ቤት ናት እሷ የምትገኘው ራሄልና እሷ ሆኖ ማለት ነው። ስለዚህ እኔ ሙባረክ አክባሪክ ነኝ፣ ወዳጅግ ነኝ። ምክንያቱም ሴቶችን ስለምትወድ ለሴቶች ሁልጊዜ ለሴቶች ስለምትቆም ከእውነት ጋር ስለምትቆም ስለማታሽቃብጥ አክባሪክ ነኝ። ክብረት ይስጥልኝ ኢቭኒፍ ስላስገባኝ ስላደመጥከኝ። ነገር ግን ዛሬም ነገም ኦሮሞም ይሁን ማንኛውም ብሔር ብሔረሰብ መንቃት አለበት። ወሮበላዎች ወንበር ሊሰጣቸው አይገባም። በአንበሳ ሊታለሉ አይገባም። ኦኬ ሁሉም ሰርቶ አደር ነው። ሁሉም ለፍቶ አደር ነው። ሰው በሐቁ ነው የሚኖረው። ሰው በሰራው በልፋቱ በወዙ ነው የሚኖረው። ማንም ጥንቁልና ቤት ሄዶ ዶሮ ገብሮ ባመጣው ገንዘብ የሚኖር ሰው የለም። ለስሙ የምትከተለው ሃይማኖት አለኝ ብላ እሱ ራሱ ይቃወማታል። ስለዚህ መታ አንተ ጋር ቄስ አጫወታት፣ ደና አጫወታት። ገባክ? ኦልሬዲ ይሰሙኛል ብላ ነው የልባችንን ስፋት የይቅርታ ልብ እንዳለን የምህረት ሰዎች እንደሆንን ስላወቀች ነው እናንተ ጋር ልትሸሸገ የመጣቸው። እግዚአብሔር ግን አጋለጣት። አየህ እግዚአብሔር ያጋልጣል። ምን ጊዜም የሰው ደም የሚያፈሱትን ያጋልጣል። የሰው የሚያፈሱትን ያጋልጣል። የትም ወንበር አይሰጣትም። ተዋጣው ገነት የምትባል የቤሩት ጠንቋይ የጠንቋይ ራስ የጥቁር ዶሮ ሚስት ወንበር የላትም። ተዋጣው ሴቶችን በጥንቁልና እያስፈራረች ማኖር አትችልም። እኛን የሚያኖረን እግዚአብሔር ነው። ስለዚህ ሙባረክ ጨርሻለሁ፣ ልወጣ ነው። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ከአሁን በኋላ እናንተ ጋር ምሕረትም ጠይቆ ሲመጣ አጣሩት። ከኋላው ማን ነው ምንድነው ማጣራት ልመዱ። እሺ ጋይስ ቴንክ ዩ ሶ ማች ለሰጣችሁ በጣም አመሰግናለሁ። ሙቤኮ ረጅም እድሜና ጤና ይስጥልኝ፣ ያቆይልኝ። ተባረኩ። እነንጀደ ጀረኬኛ ሙቤ
Silkee hasaarannachii. Hamma waa'ee dhuma mucattii kanaa yoo dhiiftan yoo dhiifame keessaa baame yoo kalaas bakka amma mucaa miira keessa galchitaniittu silaa bakka deettee amaara silas jetteetti miti maaf qoy hiriyootan qabduu siinaan namni koo namni hangaafa Oromoodha jedhu yookaan hangaafa saba tokko ta'u fakkeenyaaf nama tokko tokkichoo kana beekuudhaaf maalummaa isaa eenyummaa isaa beekuudhaaf namni tokko nama naannoo jira dhalataa eessaa akka ta'e hiriyoota qabaachuu danda'a nama naannoo isaatti waliin guddate waliin jiraate qabaachuu danda'a sana adda baafachuun intini keessan ture amma immoo yoo hafe yoo bakka amaaromte miti achitti jira firoonfattu kalaas waa'ee mucattii ajandaa gochuun maaliif barbaachise? Okay. Amara jettee jirti amma mube akkas jettee jirti. Sibanuu biloo. abdii waraabee naa fidee kee amma. Haala chikko. Maal galchitu yaadeemtu baga itti baastanii kana ifamaa akka hin gaafanne. Riipoost godhaa viidiyoo gadhiisee kee abdii harka isaatii waraabee naa argee kee dhufee uummata dhaggeeffachiisee kee qaallittiin እኔ እኮ አንድ ነገር ልንገራችሁ ከፈለገች አማራቱ ከፈለገች ትግሬቱ እንዳንድ ሰው መጣ እኔ ኦሮሞ ነኝ በኦሮሞነቴ ሀቢባ ጮቅናኛለች ብር በልታ ሌሎቹም ጮቅናኛል ስትል ኖ መረጃ አምጪ ሀቢባ ቤት ነበር ብንሄድም ቪዲዮ ብዙ አይተናል ያንቺ ሪከርድ ግደሏት ቁረጧት ፍለጧት የሚል ሰምቻለሁ ለምን ይዋሻል ስል ቀምዳ ያዘች ይዛ ያው ሰው ባለበት ነው የምናገረው በኦሮምኛ ብናወራም ማለት ነው ተመለሺ ወደዛው ወደ መጣሽበት ተመለሺ እንጂ እዚህ ጋር ኦሮሞ አማራ የሚለው ድራማ ከቀረ ቆይቷል አዎ ቆይቷል እኔ ደግሞ አንድ ጥያቄ አለኝ ሙቤ አንድ ሰው አማራም ይሁን ጉራጌም ይሁን የፈለገ ብሔሩን ኦሮሞም ይሁን ማንኛውም ሰው ለሚሰራበት ወንጀል ለራሱ ነው እንጂ ተጠያቂ የሚሆነው ብሔር ተጠያቂ የሚሆንበት ብሔር የምጠቀስበት ለምን አስፈለገ? አሁን ለምሳሌ እኔ ኦሮሞ ነኝ ለዛና መጣ ማለት ነው እኔ ነገር ካጠፋው ብሔሬን አይመለከተውም ተጎዳች እየተባለ አንዳንድ ሰው ተቆጥቶላታል ግን እኛ ጠርዘናል አይተሃል አሁን ደግሞ ከቤተም ከፍታ እኔ አማራ ነኝ አማራ ስለሆነ ማንንም አማራም ትሁን ምንም አማራ ወንድሞቻችን ናቸው እህቶቻችን ናቸው ስንት ተዋደን ተፋቅረን ምን ነው ማንም ሰው ወንጀሉን ሙባሪክ ወንጀል ከሰራ ኦሮሞን አይመለከትም እኛን አይመለከልንም እዛው ይጨርስ ራሱን ወክሎ ነው ጥንቁልና የሚሰራው ራሱን ወክሎ ነው ስራው የሚሰራው ከሰራም ከሚያገኘውም ለራሱ ነው የሚኖረው ለኛ ምንም ያደረገው ነገር የለም ማንም ሰው ከአማራም ከኦሮሞም ከትግሬም ከምንም ነው ማንም ሰው ወንጀል ሲሰራ ወደ ብሔር አትውሰዱ ምክንያቱም ሌላው ይደብረዋል እኔ አሁን አንድ ሴት ለምሳሌ የኦሮሞ ልጅ እንደዚሁና እንደዚህ አድርጋ ምናም ተብሎ ብሔሬ ከተጠራ ያ ይደብረኛል ደስ አይለኝም ምክንያቱም የኔ ማህበረሰብ ይሄ ስላልሆነ ማለት ነው ስለዚህ እዚህ ጋር አማራ ኦሮሞ የሚለውን ነገር ተውና በሷ ላይ እንደፈለጋችሁ ወረዱባት እዚህ ጋር ያላችሁ የኢትዮጵያ ብሔረሰቦች ሙባረክ ነኝ እኔ ለምናገረው ነገር አማራን አያገባም ኦሮሞን አያገባም እኔ ለአማራው ለኦሮሞው ለትግሬው ለኢትዮጵያ ብሔረሰቡ ለሀገር ኢትዮጵያ አንድ ቁም ነገር ወይ ደግሞ አንድ ነገር ማድረግ ካቻልኩ አፌን ዘግቼ ስለ ብሔሩ ስለ ሀገሩም ረስቼ የራሴ ኑሮ ልኖር ብዬ ነው ዝም ያልኩት ማለት ነው ነገር ስለዛ እዚህ ጋር የምናገረው ነገር እኔን እንጂ ብሔሬን አይወክልም ሃይማኖቴን አይወክልም እኔን ቀጥቅጡኝ እንደፈለጋችሁ ይሄን ነው ማስተላልፈው መልእክት ማለት ነው ከምን ማወራቸው ሪከርድ እያደረጋችሁ እዚህ ጋር አጥፍተሃል እንደፈለክ ሄደህ ቀጥቅጠኝ ዛሬም የተፈጠረው ነገር ይሄ ነው እሷ ሀቢባን ለማስጠላት ሀቢባ ብር በልታ ብር ተሰጥቷት ማን ነው ለሀቢባ ብር የሚሰጠው ሳሪ ከሆነ እጇን ጠምጥመሽ እግራን ጠምጥመሽ ምስኪን ደሃ ማለት ነው ከልጇ ለይተሽ አላህ ከምትወጂው ይለይሽ ማለት ነው አንቺ አጁዛ ለይተሻት ማን ባባ ከሁሉ ከምትወደው ነገር ከልጇ ለይተሻት ወደ ሀገር ጠምጥመሽ ላክሻት አንቺ ጥምጣም ማለት ነው መተሽ ደግሞ ኦሮሞ ስለሆንኩ ነው የተበደልኩት ሌባ ሲሰርቅ ራሱ ይሰርቃል ሲያዝ ግን ኦሮሞ ስለሆንኩ ነው የተያዝኩት ለምን ቁረይሽ አትሆኝ ምን አገባኝ የረሱላችን አለይሂ ሰላቱ ሰላም ዘር ለምን አትሆኝ ምን አገባኝ ካሁን በኋላ እንደዚህ አይነት ነገር
አጀንዳ ማራመድ አይደለም። ለዛ ነው የቆንኩብሽ። ለዛ ጊፍት ስታከፋፍል ራሱ እኔ ረሳኝ እኔ እንደዚህ ስላልኩ ማለት ነው መስጠት የሚብላ ተረስታ እኔና ማርቆስን በኋላ ልጆች ምን ነው ሼማ ይዝሽም እንዴ ሙባረክስ ምናምን ሲባል ኪያም ለሷ በጊፍት ኪያ ጌመር አይደለም ስለ ጊፍት አያውቅም። ቢያገኝም ሰጥቶ ነው የሚሄደው እንጂ አንድ ቀን አንድ ብር አውጥቶ አያውቅም። ለሱ ሰጠችው እንዲያዳላላት። እሱ ስለ ጊፍት ስለ ሰይጣን አያውቅም። ነገራታ ልክል እኮ ማለት ነው። ጠፍታ ሄዳውን ደግሞ አማራ ነኝ ጆከር የሚባለውን ሰውዬ አንድ ነገር ማስተላለፈው ጆከር የሚባለውን ሰውዬ ጊፍት እየለቃቀመ ወደዛ ወደዚህ እዛው ራስን ቻል። ስሜን ጠራ አልጠራ ሰደብከኝ አልሰደብከኝ አይ ዶንት ኬር። አላህ በሰላም ያገናኘን። እኔ እናንተ አንተ አማራ አትወክልም፣ እኔ ኦሮሞን አልወክልም። አላህ እኔና አንተን እንዲህ በአካል ያገናኘን። ማን ነው ወንዱ ማን ነው ሌላው? እሱ እንታያለን። እኔና አንተ እንደግል ማለት ነው። አንተ ስለተሰደብክ እዚህ ጋር አማራ ልበል? ኧረ በእናትህ ወላሂ በል እስኪ አማራ ልበል እንዴ? ኧረ በዚህ ከራ በሬዳ ሳጭር አማራ ዲዜ ኖ ኖ ኖ ኖ ኖ ኖ ኧረ አማራ እኔ ምንም ነገር እናንተን ፈልገው ነገር የለም። አንድ ራሱን የቻለ ብሔር ነው። እኔ አይደለም ጆከር የጆከር አይነቱ 20 ወጥቶ ቢሳደበኝ ፋርነት ትቻለሁ። አማራ የሚለው ስም አንስቼም አላውቅም፣ አላነሳም። እኛ የአማራ እናከብራለን፣ እንወዳለን። እኛ ችግር የለብንም። ኧረ ምን አገባኝ እኔ ስለ አማራ ምን አገባኝ? የማንም መሸቀያ አልሆንም እኔ። ከፍየሌ ነው ፍየሌ አማራም ሳይወክል አማራን ወክሎ የሚሳደብ ያ ነው። እኛ ታያልኩሽ ስለሱ ራሱ እንድታወሪ ያፈለግን ብሎ ይቅርታ። ስለዚህ አጁዛ ምትበዩም በእንጂ አማራ በምትይ ቁጥር እዚህ ጋር ያለው አማራ ሌላ ነገር ይመስለዋል። በፍጹም እኔ መሸቀያ አይደለሁም። ጆከር ይቅር ብዬሃለሁ፣ ይቅር ብዬሃለሁ። እንኳን ሰደብከኝ፣ ስደበኝ፣ ገልብጠኝ፣ በእናትህ ይቅር ብዬሃለሁ። አማራ ልንካ ከዛ ሙባረክ ሰደበኝ። የአማራ ልጆች እኔ ባኖ ስለሆንኩ እኔ አማራ ስለሆንኩ ብላ ለሸቅን ኖ ኖ ኖ ይቅር ብያለሁ። ጆከር ስደበኝ ስደበኝ ተከጀላ አንዴ ላውራ መያ ዱባዱ አልተኩ ሲፈንኮ የሮ ተኮ ይፈማውጂን ደቂቃ ተኮ ቆፍ ደቂቃ ተኮ እኔ ሱሱ እየሰማሽኝ ከሆነ ልጅቷ ተጎዳች ብዬ ኦሮሞ ነኝ በማንነቴ ገፉኝ ስትል ከሷ ጎን ቆሜ አላስቀየምኩሽም፣ በእርግጥ አልሰደብኩሽም። ለምን እንደዚህ እሷ ላይ ይደረጋል ብዬ ከአንቺ ጎን አለመቆሜ በጣም ይቅርታ። ሳላቅ ነው እህቴ፣ በጣም ይቅርታ። እየሰማሽ ከሆነ ወይ ደግሞ የምትሰሙ ሰዎች ካላችሁ ንገሩልኝ። ለሱሱ እንኳን በሰላም ወደ ሀገርሽ በቃሽ፣ እንኳን ከልጅሽ ጋርም ተገናኘሽ ሱሱዬ። በምንችለው አቅማችን ደግሞ ከጎንሽ እንሆናለን። ጎበዝ ልጅ፣ በርቺ። ሰርተሽ ማደር የምትችይ ልጅ ነች። በቃ ሲፈን ተናገሪ። ዱበት ቆም አመሰግናለሁ። አሁን የምፈልገው ምንድነው? ሁላችሁንም አውርጄ ኢንፎርሜሽን ያለውን የዚች አሮጊት ኢንፎርሜሽን ያለውን ብቻ ነው የምፈልገው። ትዮ ቻውሺ ትዮ እንደዚህ አይነት አጀንዳ ውስጥ እንድገባ ስለማልፈልግ ውጣ አንተ ወንድሜ። የዚች አጁዛ ኢንፎርሜሽን ያለው ሰው ብቻ ይግባልኝ። የዚችን አጁዛ ኢንፎርሜሽን ብቻ የፈለገ ብሔር ጦር አያገባኝም፣ አይመለከተኝም ስለ ብሔር። አንደኛው እኔ ስትጀመር ሙባረክ ነኝ፣ ብሔር የለኝም፣ ሃይማኖት ሙስሊም ነኝ፣ ሀገሬ ኢትዮጵያ ነው። የኢትዮጵያ ብሔር ብሔረሰቦች እኩልነት እንዲጠበቅ እፈልጋለሁ። የትኛውም ብሔር ከየትኛውም አይበልጥም። ላለፈው ይቅርታ፣ ለወደፊቱ እንዴት መኖር እንዳለብኝ ስለማቅ ነው። ሰማቅ ደንቆሮ፣ የትኛውም ብሔር የትኛውንም አይበልጥም። ስለ ብሔር አያገባኝም። አይ ዶንት ኬር ዊዝ አባውት ብሔር። አይ አም ኢትዮጵያ ፒፕል። ፈረንጅ አይ አም ሙባረክ ሙሰማ። አይ አም ሙስሊም። አይ አም ኢትዮጵያ ሀገሬ። አናዘር ብሔር ኖ አናዘር። ብሔሬ ውሃ ነው። ብሔር የሌለው ሰው ኢትዮጵያ ውስጥ ካለ እኔ ነኝ ውሃው በሉኝ በቃ ካሁን በኋላ። እሺ የሴትዮዋን የዚች አጁዛን ኢንፎርሜሽን ያለው ይግባ። ያለውን ምስጢር ማውጣት አለብን። የዚችን አጁዛ ምስጢር የምታውቁ ብሔሩት ምናምን ያላችሁ ኑ ግቡ።